በዛው ለሆነ ዴት ችግር የለበትም። የ8 ሰዓት ነው። እሷ ፋሲሊቲ ላይ የደረሰችው 9 ሰዓት ነው። አስተካከላ ፎርማት አድርጋ ሌላውን ኮፒ ነው ዴቱ ሳታይ እቺ ብቻ አሬንጅ አድርጋ ሳታይ ዴቷን ብቻ አሬንጅ አድርጋ ሳታይ ቀኑን ብቻ ስታየው የቀኑን ብቻ ወሰደችና ቡም ከዛ ወደኋላ ከዚህ ለሊት አላለች ሙሉ በሙሉ ሰው የወሰደችው ቀኑ the same day አሁን ይሄ ይታያችሁ ወላ 1911 ከዚህ ግን የትኛው ነው ለተስ ከሁለቱ አጋጣሚ ይሄ the same time ነው ታይም ስታምፕ ያለው ሶ ዴት ብቻ ሳይሆን ሰዓቱ ነው የሚታየው። አሁን ለምሳሌ አሁን እስቲ ክሪስቶል ራቆ ማን ነው ያለው የቱ ጋር ነው ያገኘው ሲስተሙ ላይ ባካፕ እንትን አለ። አውቶ ራሱ ባካፕ አረጋ በሚሊተሪ ታይም ግን ማኑዋሊ ክሊክ ስታደርጉ ባካፕ አረጋ ይችላል። ስለዚህ የኛ ስራ የሪስቶር ስራ ብቻ ነው የሚሆነው ማለት ነው። የሪስቶር ስራ ሪስቶር የምታደርጉት ደግሞ ምን ሲሆን ነው ኮምፒውተሩ ሲቀየሩ ነው እንጂ ብሎ ሪስቶር አይደለም። አሁን ለምሳሌ ዲቫይስ ከተቀየረ የሆነ ነገር ከተቀየረ ኦልሬዲ ዳታ ኦልሬዲ አለ። ሶ አዲሱ ዲቫይስ ላይ ፍሬሽ ኢንስታሌሽን አድርጋችሁ ይሄ ዳታ ቤዝ ሪስቶር ማድረግ ትችላላችሁ ማለት ነው። ሶ እዚህ ላይ ለምሳሌ አሁን ሪስቶር አድርጋችሁ ለሁለቱ ይደረጋል። አሁን ዛሬ ስትለው ሞዲፋይ አድርጌ ሳየው አንዱ 8 ሰዓት ከ58 8 ሰዓት ከ52 እንደዚህ ሶ ታይማችሁ ማንዳቶሪ ነው። ሪፈር ያደርጋችሁ ታይም ማለት ታይም ማየት አለባችሁ እንጂ የአንድ ቀን ዳታ ሉዝ ልታደርጉ ትችላላችሁ። ሰዓት ሳታዩ ስለሆነ የአንድ ቀን ዳታ ደግሞ ኤፒቴስ ላይ ማለት በጣም አሰጋሪ ነው። አንድ ቀን ዳታ ማለት የአንድ ቀን ፔሸንት በሙሉ ማለት ነው። ሶ እሱ ቴክኒክ ይባላል። ሪስቶር ለማድረግ ሌላ ነገር የለም። አድሚን ፓስወርድ ካለና ስፔሲፊክ የሎኬሽን ካስቀመጠ ማንኛውም ሰው ሪስቶር ማድረግ ይችላል። ሶ ሎከር የሚሆነው እሱ ሶ አሁን ሬዲ የምናደርገው ለማን ነው? ለኤምአር ነው። አላማችን እንዳንረሳ ማለት ነው። ኤምአር ጋር ኢንተግሬት ማድረግ ኦር ኦልሬዲ ዳጉ ተጭነዋል እየተጠቀሙ ነው። ኤምአር ጋር ኢንተግሬት አድርገን ዲስክሪፕሽን ሲመጣ ያለው ቻሌንጆችን ለማወቅ ነው የዚህ ትሬኒንግ ነው። ግን በዚሁ ይሄን ታቆሎጂ የዚህ ትሬኒንግ ፐርፐስ ኤምአር ላይ ኤምአር አለ ኤስ አለ ኢንተግሬት ይሆናል ኦር መሆን አለበት። ሶ ኢንተግሬት ሲሆን ያለው ቻሌንጅ እንድናውቀው እሱን ፊክስ ለማድረግ አንድ ለማድረግ ነው። ሶ ትናንትና ጭነናል አይደለ? ከጫን በኋላ ኦር አሱም ዳት እየተጠቀሙ ነው በሉት ኤፒቴስ ቤት ተጠቅሞ ነው ኤምአር እየተጠቀሙ ነው። ከዛ በኋላ ምንድን ነው ሃንድል የምናደርገው? ይሄን ሁለቱን ኢንተግሬት ለማድረግ ምንድን ነው ሃንድል የምናደርገው ነው። ሶ ቅድም መነሻ ላይ እንደነገርኳችሁ መጀመሪያ ፕሪስክሪፕሽን ነው ሃንድል የምናደርገው። የሚመጣው ፕሪስክሪፕሽን ምን አይነት ኢንፎርሜሽን ይዞ ነው የሚመጣ የሚለው ጠቅላላ እውቀት ማወቅ አለብን ማለት ነው። ሶ ከሱ ደግሞ ኤፒቴሱ የትኛውን ሃንድል ያደርጋል፣ ኤምአሩ የትኛውን ሃንድል ያደርጋል፣ ኮመናቸው ነው። የሚሰራ ስራዎች አንደኛ ታየራል ኖትፓድ ከሚሆን ወርድ ይሻላል። አንደኛ ፋሲሊቲ ኤፒቴስ መጠቀም መጀመር ይሄ ጥያቄ የለውም። ይሄ አንደኛ ራሱን ችሎ ጀምሯል ብላችሁ አስቡ። ከዛ ኢንተግሬት ለማድረግ ምንድነው የማደርገው? ኤፒቴስ ኤምአር ኢንተግሬት ለማድረግ ምንድነው የማደርገው? ማፒንግ ማን ሳይት ኤፒቴስ ሳይት ማፒንግ ይሰራል። ማፒንግ የሚሰራ እነማን ናቸው? ማፒንግ የሚሰራ እነማን ናቸው? ማፒንግ የሚሰሩ
ፔመንት ታይፕ ፕሪስክሪፕሽን ላይ ያለው እንድታስቡ ነው። ፔመንት ታይፕ፣ ፔሸንት ታይፕ አንድ ፕሪስክሪፕሽን ሲመጣ ፔሸንት ነው አውት ፔሸንት ነው ብለው ነው። ፔሸንት ታይፕ ፍሪኩዌንሲ ይሄ በቀን አንዴ በቀን ሁለቴ ምናምን ሩት ኤምአር ላይ ልታቆ ሩት ፎር አድሚኒስትሬሽን ኦራሊ ነው አይ ነው ኢናሌሽን ነው ምናምን ነው የሚሉት። ሶ እነዚህ ሁለቱም ጋር ሪደብል መሆን አለባቸው። ከዛ የሚመጣው የሱ ኢንፎርሜሽን ምን ላይ መኖር አለበት ማለት ነው? ኤፒቴስ ላይ መኖር አለበት። ሶ ማንዳቶሪ ነው። እነዚህ ነል ምናምን ኮንሰፕት አስፈልግ የግድ ማንዳት ናቸው ማለት ነው። ዲስክሪፕሽን ላይ ያሉት ማንዳቶሪዎች ናቸው። ማንዳቶሪ ብቻ ሳይሆን ለምሳሌ ብዙም የማይቀያየሩ ኮንስታንት ብላችሁ አስቡ። ኮንስታንት ዋንስ ለምሳሌ ዋንስ ኤዴይን አንዴ ማፕ ካረግነው ዋንስ ኤዴይ ነገ ተቀይሮ ትዋይስ ኤዴይ የሚሆንበት ሲቹዌሽን አለ። ትዋይስ ወይ ኤዴይ ሌላ ራሱን ችሎ ይመጣል እንጂ ሶ እንደ ኮንስታንት ዋንስ አንድ ጊዜ የምንሰራ ማፒንግ ናቸው። በተለይ ፍሪኩዌንሲ ፔመንት ፔሸንት ታይፕ እንደዚህ ካረግነው እነዚህ ማፒንግ የሚያስፈልገው ከዚህ ኮንስታንቶቹ እነማን ናቸው ነው። ኦር ዋንስ የምንሰራው ፍሪኩዌንሲ ዋንስ ነው የምንሰራው፣ አይቀያየርም። ሩቲን ዋንስ ነው የምንሰራው። ዲያግኖሲስ እዚህ ጋር ያላስገባሁት ኦፕሽናል ስለሆነ ዲያግኖሲስ ደግሞ አይሲዲ ሌቨል ከተጠቀምነው ቶታሊ ዋንስ ነው የምንሰራው ማለት ነው። ዋንስ ማፒንግ እንሰራለን። እዚህ ጋር ኦር የትም ፋሲሊቲ ለኤክስ ዋይ ዜድ የሆነ ለሁሉ ፋሲሊቲ እነዚህ ኮንስታንት ናቸው። ኒርቱ ኮንስታንት ናቸው። ይሄ ዳታው ኢምፕሊመንት ሲደረግ ዲፍረንስ ካላመጣ ድረስ የተለይ ኤፒቲ ሳይድ እነዚህ ኮንስታንት ናቸው ማለት ነው። ዋንስ ኩዌሪ ካገኛችሁት ዋንስ ከተሰራ የሚቀያየርበት ነገር የለም። ሶ ከነዚህ ማፕ ከሚፈልጉት በየፋሲሊቲው ለምሳሌ ድሬዳዋ ሆኖ የሳቢያና የድል ጮራ ፋሲሊቲ ዲፍረንስ የሚያመጣ እነማን ናቸው? ለምሳሌ ፔመንት ሲቢኤችአይ ከሆነ አውቶ ጀነሬት ስለሆነ ዋንስ ሊለይ ይችላል። ፔሸንት ታይፕ በተለይ ድል ጮራ ለምሳሌ ሎኬሽን ስንት አለው? 50 60 ሊኖር ይችላል። ሳቢያ 30 40 ሊኖር ይችላል። ሶ ፔሸንት ታይፕ ከማን ጋር ማፕ ስለሚደረግ ሎኬሽን ጋር ማፕ ስለሚደረግ ዳይናሚክ ነው። ኦር ፋሲሊቲ ቤዝድ ናቸው ማለት ነው። እነዚህ ሲስተም ቤዝድ ናቸው። ዋንስ ከተሰራ አንድ ቦታ እሱ ኮፒ ነው የሚያደርገው። እነዚህ ግን ሁለቱ ፋሲሊቲ ቤዝድ ናቸው ማለት ነው። ኤምአር ሳይትስ ምንድነው የሚሰራ? ኤምአር ሳይት ድራግ ቶታሊ ማንዳቶሪ ነው። ከማን ነው የሚወስደው? ከኤክቴስ ነው የሚወስደው። አድሚኒስትሬሽን ሌቨል ወረዳ ዞን ሪጅን ፎር ክሬዲት የት ነው የሚወስደው? እሱ ከኤምአር ይወስዳል ማለት ነው። ከኤክቴስ ይወስዳል። ለካሽ ለፍሪ ምናምን እዚህ ነለብል ኦፕሽን ስላለው ምንም አስፈላጊ ግዴታ አይደለም። ሶ ይሄ ከሰራ የኢንቴግሬሽን ጉዳይ ምን ማለት ነው? እቺን ልትሰሩ ስትሉ ልታሰሩ ስትሉ ቼክ ልታረጉ ስትሉ ቼክ ልታስደርጉ ስትሉ እነዚህ ግዴታ ናቸው። ሶ የሚሰራ ማፒንግ ፔመንት ፔሸንት ፍሪኩዌንሲ ኤንድ ሩት ኦር አድሚኒስትሬሽን ማንዳቶሪ የሆኑ ናቸው። ማንኛውም ከኤምአር የሚመጣ ፔመንት ታይፕ መኖር አለበት። ዲስክሪፕሽን የግድ ነው። ያ ፔመንት ታይፕ ማፒንግ ውስጥ መኖር አለበት። ማንኛውም ፕሪስክሪፕሽን ከኤምአር በመጣ ፔሸንት ታይፕ መኖር አለበት። ኦር ከየትኛውም ሎኬሽን ሲመጣ አንድ ሎኬሽን ከምን ጋር ማፕ መደረግ አለበት? ወይ ከኢንፔሸንት ጋር ወይ ከአውትፔሸንት ጋር ማፕ መደረግ አለበት። ፍሪኩዌንሲ ዋንስ ኤ ዴይ ትዋይስ ኤ ዴይ ኢን ኤ መንዝ ምናምን የምንለው ራሱ
ኤፒቴስ ላይ መኖር አለበት። ሩት ኦር አድሚኒስትሬሽን አስኔቲክ ኦራሊ ኢናሌሽን ምናምን የምንለው ማለት ነው። የት መኖር አለበት? ኤፒቴስ ላይ መኖር አለበት። ሶ እነዚህን እንደ ኮንስታንት እነዚህን እንደ ማፒንጎቹን ደግሞ በሁለት ስናካፍል የትኛው ነው በየፋሲሊቲ ዲፈረንት ይሆን? ለምሳሌ ሰሙዌር ስቶነሽ ቤኪንግ ያለ ሳቢያ ነው የትኛው ነው ብንለው ፍሪኩዌንሲ ኮንስታንት ነው። ኦልሬዲ የሚታዘዙት መድኃኒቶች በሙሉ ይታወቃሉ እንዴት እንደሆኑ። ሩቱ ኦራል የሌለበት የለም። ሶ ኮንስታንት ናቸው። ዳያግኖሲስ ኮንስታንት ናቸው። አይሲዲ የሌለበት ተጠቃ በየፋሲሊቲው እንኳን ማፒንግ አስቸጋሪ ነው ከተባለ ፔይመንት ታይፕ ፔሽንት ፔይመንት ፎር ሲቪኤች እና ፔሽንት ታይፕ ሎኬሽኖቹ ፋሲሊቲ ቤዝድ ስለሆኑ እነሱ ብቻ ናቸው። ሶ እነዚህን ዋንስ ከሰራችሁ ምንም ችግር የለም ማለት ነው። በሌላ አነጋገር ኢብዞ በዚህ ይሄንም ፔይመንት ስለማይቀየረው አንዴ ከሰራችሁ በፋሲሊቲ በተለያየ እንጂ ምንም ችግር የለም። እናንተ ጋር ሁሌ ክሬት የሚደረገው ምንድነው? ሎኬሽን ክሬት በተደረገ ቁጥር ሎኬሽን ወደ ፔሽንት ታይፕ መቀየር የግድ ነው ማለት ነው። ከዛስ እዚህ ጋር ሲመጣ አይተምስ ኤምአር ሳይት ደግሞ የሚሰራ አይተምስ ለምሳሌ አሞክሳ የሚባለው አይተም አዲስ አይተም ብላችሁ አስቡ። በኤፒቴስ ሳይት አዲስ ከመጣ ያ አይተም ማን ውስጥ መኖር አለበት? ኤምአር ውስጥ መኖር አለበት። ምኑ ነው አንድ መሆን አለበት? አትሊስት ሮጃይዱ አንድ መሆን አለበት። አይ ዶንት ኬር አባውት ስትሬንግዙ ምናምን ነው ማፕ ለምታደርገው የግድ ነው። ግን ሂዳችሁ እሱን ሮጃይዲ ኤፒቴስ ባለው ከቀየራችሁ እዚህ ይመጣል ማለት ነው። ወረዳ አድሚኒስትሬሽን ሌቨል ፎር ክሬዲት አድሚኒስትሬሽን ሌቨል ኤምአር ላይ ያለው ማንኛውም ክሬዲት ተጠቃሚ ፕሪስክሪፕሽን ለፕሪስክሪፕሽን የምንጠቀመው ከሆነ ምን ላይ መኖር አለበት ማለት ነው? ኤፒቴስ ላይ መኖር አለበት። እሱ ዘሴም ነው። ወረዳው የትኛውም ይሁን ምኑም ይሁን ምኑ ሮጃይዲው ተመሳሳይ መሆን አለበት ማለት ነው። ይሄ ሎጂኩ ላይ ግራ የተጋባቸዋል። እቺ ብቻ ነች እዚህ ላይ ኢንቴግሬሽኑ ይሄ ላይ ነው። ማሽን ኮምፕሌክስ አለ። ይሄን ሁለቱን ከሰራ ነው የተሰራ ያለ ነው። ኦፕን ዩኒትናችሁ አማራጭ ብቻ። እዚህ ላይ ጥያቄ ያላችሁ አላችሁ? ኢንቴግሬሽን ስንለው እነዚህ ኮመን ኢንፎርሜሽኖች አንድ ማድረግ ነው፣ ሼር እንደራደር። እኛ ጋር አሁን ሸገር ስለከተማ ከመጣ በኋላ ብዙዎች አይደርሱም ካልቀየርን ነገር ለምሳሌ ተደረግ ለአዲስ አበባ ከተሞችን ነበር የሚጠቀመው። አንድ ሸገር ላይ አንድ ፔሸንት ያንን በህብራችን እናስገባል ሸገር ከተማ መድኃኒት አይደርስም። ያ ማለት እናንተ ጋር ለምሳሌ ይሄ ሸገር ሌት ክሬት የተደረገ ነው። ለምሳሌ አስታውሳለሁ። ሸገር ማፕ አልተደረገም ማለት ነው። እናንተ ቱ ሲምፕል ሸገር 12 ሰብሲዲዎች አሉ። ሸገር ሰብሲዲዎች 12ቱ ወደ ኤምአር ላይ ማፕ አልተደረገ ማለት ነው። እሱ ላይ መስራት ነው። ሸገር የሚለው አንድ ዞን አለ። ዞኑን ሮጃይዲ ከዚህ ታገኘዋለህ፣ እሱን ትቀይራለህ። ሸገር 12 ሮጃይዲ ያሉት ሸገር ሰብሲዲዎች ሸገር ሰብሲዲ ሮጃይዲ አብዴት ታደርገዋለህ። ቀለል ኤምአር ሳይት ብቻ ነው የሚሰራ። ይሄ እኮ ኤምአር ሳይት የሚሰራ ለምን መሰላችሁ? አይተምስ ኦነሩ ሰፕላይ ቼኑ ነው ኦር ከላይ ነው የሚመጣ። አዲስ መምጣቱ ብታቆም አይተምስ እዚህ ከመጣ ይሄ አይተምስ ሮጃይዲ ኤምአር ላይ መሆን አለበት። እቺ ኤምአር ሳይት ብቻ ነው የምትሰራ። ያማ ሰጪ ነው ራሱ አለው። የምትወስደው ግን ትናንትና ባያወራ ነው። ከዚህ ነው። ለምሳሌ
የሚወስደው ከማንም ሳይሆን ይኸው እዚህ ጋር አድሚኒስትሬሽን ሂራርኪ ኤፒአይ ላይ ባኪንግ ላይ አለ። ኤፒአይ አክሰስ ማድረግ ትችላለን። ፐብሊክ ነው። እዛ ፋሲሊቲ ላይ ሴም ኔትወርክ ላይ ከወርክ ይሄን አክሰስ ታደርገዋለህ። ምንም ችግር የለበትም። ሶ እዚህ ውስጥ ነው ያለው። እዚህ ውስጥ የዚህ ውስጥ ያለው ሸገርን የዚህ ውስጥ አንዱ የሸገር ክፍለ ከተማ ፈልገህ ምን ታደርጋለህ ማለት ነው። እዛ ጋር ማፕ ታደርጋለህ። እቺ ሮጃ የሸገር ወረዳውን ዞኑ ሰብሲዲ ኦልሬዲ ሪጅን አሁን አንተ ሸገር እንደ ዞን የሚጠቀመው ለምሳሌ የሸገር ስትራክቸር ስናየው ሸገር ሰብሲዲ እንደ ዞን ነው የምናየው አይደል? ኖርማል ሌቨሉ ላይ ማለት ነው። ሰብሲዲውን እንደ ወረዳ ነው የምናየው። ስራችሁ ሸገር ላይ የሲቢኤችአይ ስፖንሰር ሰብሲዲው ነው። 12ቱም ሰብሲዲ ኤምአር ላይ ተጨምሯል ከሆነ ሴም ሮጆ አይዲ ማፕ መደረግ አለበት። ጥያቄውን አንደርስታንድ አድርጓቸዋል። አሁን ለምሳሌ ፍጹም ጋር እንደዚህ አዲስ ተጀመረ። አሁን ማያ ሲቲ አለ። ማያ ሲቲ ሴም ሰብሲዲ ካለው የእሱ ሰብሲዲ ከአዲሱ ወይም ማረጋ ማለት ነው። አጠቃላይ አሁን በተረዳው ጊዜ ዳቡ ኮሚኒቲ ሳር እንግዲህ አድሚኒስትሬሽን ሪሴት ነው። ግን ችግሩ ናቸው አባና ቲንኪንግ ያለው ነገር ወረዳሩ የአድሚኒስትሬሽን ሰርተው አሁን ዳቡ ላይ የድሮውን ነው። እዚህ ላይ አንድ ሪሴት ሆና ቢያንስ አዲስ ፖሊስ አሶስት ያለው የአድሚኒስትሬሽን እሱ ማለት ለምሳሌ አሁን እኔ ጋር ያለው ይሄ ማለት ነው። አርሱ ኮመን በዚህ ስትራክቸር ነው። እሱን ላሳያል። ሁሉም ሼር የምናደርጋቸው በዚህ ታገኛላችሁ። እስካሁን የተጨመሩት በሙሉ እዚህ ላይ ኮርፖሬት ተደርጓል። ይሄን ግን እናንተ ፋሲሊቲ ላይ ላለማድረግ ታርሱ ኮመን እናንተ ፋሲሊቲ ላይ ላለማድረግ የእሱ ኮምፒውተር ይጠቀም። ለዛ ነው ሴንትራል ኮመን ዳታዎቹን ለማግኘት ነው። ሴንትራል ኮመን ዳታዎቹን ለማግኘት ቀላል ነው። አሁን ሼር ያደረኳችሁ ለምሳሌ የሪሰንት የትናንትና ወዲህ ነው። ይሄ ፓዝ ነው ዶክመንት ላክላችሁ ነው ይሄ የሚያሰራ ገብቷችኋል? ሀሳቡ ይሄ የአድሚኒስትራክቸር አሁን ትናንትና ፖሊሲ ብሎቹ ሲቃሩ ማር ሳይት ላይ የሚሰራ ማኑዋሊ እንዴት እሱ በዚህ አድሚኒስትሬቲቭ ፓብሊክ ካርድ ላይደርስ ይችላል። እሱ ደግሞ በሲንግቲንግ እንኳን እናንተን ካልደረሰ ፎልደሩ እንደዚህ ዚፕ ፋይሉ ካገኛችሁ እንዴት ራስ ሰርቨር ላይ ያርጋችሁ ሳይድ ኢፌክት ነው ባይዘ
ካለ ምን ማድረግ ከሌለ ይጨምራል። ሌላ ነገር የለም። እሱን እንዴት እንደምታገኘው እቺ ሲንክቲንግ ኮንሰፕት አለ እዚህ ጋር። ሲንክቲንጉ አብሮ ከሰራላችሁ ችግር የለውም። ሲንክቲንግ ፐርሚሽን ካላገኛችሁ ከሰርቨር ሲንክቲንጉ ካላገኛችሁ ምንድነው የምታሳያችሁ እቺ ነገር ፎልደሩ ፓዝ ፎልደሩ የት እንደመቀመጥ እንዳለበት ማለት ነው። ይሄ ከሲንክቲንግ አክሰስ ምናምን ጋር ነው። እሱን ሌላ ጊዜ ተቀበላችሁ። ግን ፓዟን ላሳያችሁ። ያው በዚህ ጋር ሲንክቲንግ ቀጥታ ፋይል ነው ዳውንሎድ ያደርግና በዚህ ጋር ዳታቤዝ ላይ ኢንተርቪው አለ። ስለዚህ ቀጥሎ የሆነ ቦታ ዳውንሎድ ያደርግና ከሱ ላይ ነው ስኪሉ ያብራሩ ወደ ራሱ ነው የሚያደርግ። ይሄ ወንዱ ነው። ሌላውን ፈልጌ ወር አስተካክዬ ቲፕሷን አስተካክዬ ልክላችኋለሁ። እዚህ ውስጥ ዳታ ሲንክ የሚል ፎልደር ክሬት እናደርጋለን። እዚህ እያያችሁ እሱ ዳውንሎድ እስከሚያደርግ ምንም እኛ ኦልሬዲ በባት ፋይል ፕሮግራም የተደረገ ሎኬሽን አለው። ዲስቲኔሽን መነሻ ማለት ነው። ፊክስድ ሎኬሽን አለው። ያን እኛ የኤፍዴስ ዳታቤዝ እንዴት እንደሚያገኝ ዲስቲኔሽን ፓዝ አለው። ፊክስድ ፓዝ ማለት ነው። ሲ ውስጥ ዳታ ሲንክ የሚል ፎልደር ክሬት እናደርጋለን። ኦራል ያደርግላችሁና እንጻፋለን ከነፊት እንላችኋለን። እዚህ ውስጥ ፎልደር ክሬት እናደርጋለን። ምን የሚል ፎልደር? የስፔሊንግ ችግር መኖር አለበት። ዳታ ሲንክ ማዘር ፎልደሩ ዳታ ሲንክ ነው። አሁን እሱ ዳውንሎድ ያደረገው አልጨረሰም። ጨርሷል። እሱ ካረገ የምንከትለውን ፓዝ ብቻ ይሄን እንደዚህ ታገኛላችሁ።
ይሄን ካገኛችሁ እዚህ ውስጥ ገብተን ዳታ ሲንክ ውስጥ እናደርጋለን፣ ፔስት እናደርጋለን። ይሄን ኤክስትራክት እናደርጋለን። ዳይሬክት ኤክስትራክት ራሱ ይዞ እንዴት ነው ያደረኩት? እሱ የሚከተለው ማለት ፎልደር ውስጥ ፎልደር አለ። ኤክስትራ ስታረቁ ኤክስትራክት ውስጥ አለ፣ ራሱ ውስጥ አለ። የሚከተለው ፓስ ታብስ ኮመን ነው። ታብስ ኮመን እዚህ ስር አለ። ይሄ ነው። እዚህ ውስጥ ፋሲሊቲ አለ፣ ራሱን ይችላል። እዚህ ውስጥ ጆቦች አለ። ያ የሚመጣው ሎጂካሊ ማወቅ ከፈለጋችሁ ታብስ ኤፍዲኤስ የሚለው ውስጥ ቨርዥን 3 ነው። ለምሳሌ ካረንት ቨርዥን ይሄ አሁን ያላችሁበት ቨርዥን ማለት ነው። ዳታዎቹ እነዚህ ናቸው። ከሰንትራል በሴንሲቲቭ የመጡት ማለት ነው። ጆብስ እዚህ ውስጥ አለ። መልቲፕል ጆብሶች ነው ያሉት። እናንተ የምትጠቀመው ኤፍዲኤስ ጆብስ የምትልና ዳታው የትኛው ነው? ቨርዥን 3 ነው። ቨርዥን 3 ኢምፖርት የምትለው ላይ እዚህ ውስጥ ይሄ እዚህ ውስጥ ብዙ ነገር ማየት ትችላላችሁ። ግን እዚህ ጋር ራነን ብሉ ማናት ባት ፋይል የምትለው ማየት ነው። እቺ ታያለቻል። ኦልሬዲ ሲኤምዲ የምትጠቀሙ ታውቃላችሁ። እቺ ባተብል ናት። ኦር እናንተ እዚህ ጋር ፓዝ ላይ ከደረሳችሁ ለምሳሌ ሲኤምዲ ካላችሁ እንደዚህ ወደ ሲኤምዲ ጋር ኦልሬዲ ሲሙን ካወቃችሁት ኤፍዲኤስ ራነብል መሆኗን እንደዚህ ታያላችሁ። ዶት ባት ካገኛችሁ እቺን ክሊክ ታረቁ ሲኤምዲ አሁን ምን እያደረገ ያለ እንሰርት እያደረገ ያለ እዚህ ጋር ሲጨርስ ራሱ ነግራችኋል። ቱ ዘ ኦሪጂናል ፓዝ ይመጣል ማለት ነው። ትንሽ ኮምፕሌክስ እንዲሆን እንዳይሆንባችሁ ምንድነው የምንከተለው? ከዛ ታብስ ኮመን የሚል ፎልደር ክሬት እናደርገዋለን። ከዛ በኋላ ሲ ውስጥ ይሄ ፎልደር ክሬት ይደረጋል ማለት ነው። ኖቱ ላይ ሲ ከተደረገ አይደል? ከዛ ይሄ ፓዝ መከተል አለ። ይሄ ውስጥ ኤክስትራክት ፋይሉ ይሄ ፋይል መኖር አለበት። እዛ ውስጥ ምን መኖር አለበት? ይሄ ፋይል መኖር አለበት። የሚከተለው ፋይል እንደዚህ ስታዩት ይሄ ፎልደር ስትራክቸሮች ናቸው። እስከዚህ ምንም ሳይሆን ፎልደር ስትራክቸር ናቸው። እነዚህ ሲ ውስጥ ዳታ ሲንክ ውስጥ ታብስ ኮመን ውስጥ ታብስ ኮመን ፋሲሊቲ የሚላል። ከዚህ በኋላ አክቲቪቲው ስፔሲፊክ ነው። ታብስ ኮመን ፋሲሊቲ እነዚህ ጆብ ስኬጁል ታብስ ኤፍዲኤስ ነው። ዚስ ኢዝ ሶርስ ዳታ። ይሄ ኤኒ ስኬጁለር ጠርታችሁ ስኬጁለር የምታስደርጉበት ዊንዶውስ ስኬጁለር ኤኒ ስኬጁለር ጠርታችሁ፣ ይሄ ደግሞ መልቲፕል ጆብስ ለፋሲሊቲ የተሰራ እስካሁን እዚህ ላይ ያለው መልቲፕል ጆብስ ነው። ሌላውን ኮንሰርናችሁ አይደለም። ኦሊንዋን ዳጉ ዳታ ማርት ሎግስ ቪታስ የሚለው ኮንሰርናችሁ ለዚህ ፐርፐስ ኤፍዲኤስ ፋሲሊቲ ዳይሬክተሪ ሰርቪስ ላይ ያለውን ዳታ ለማግኘት ነው። ፐርፐዛል እሱ ውስጥ ምን አለ? የተለያየ ቨርዥን አለ። ከተጀመረ ጀምሮ ቨርዥን 2 አለ፣ ቨርዥን 3 ነው ካረንት። ቨርዥን 3 ውስጥ ኢምፖርት የሚያደርግ አለ ማለት ነው። ኢምፖርት የሚያደርግ ባክ ፋይል ራን ታደርጋለህ። በሌላ ግን እንደ ሌላ ሆናችሁ ስኬጁለር ስታደርጉ እንደዛ አይደለም። ስኬጁለር የምትለው ታስክ እንደሆናለች በሷ ነው የምትጠሩት። ምንም ሌላ ሁሉ ይሄኛው ለምሳሌ በዚህ ራም ባረገው ፋሲሊቲ ኦል ኢን ዋንስ በስኬጁለር ከሰራሁት ዳይሬክት ኤክስፖዝ ይሆናል ማለት ነው። ማኑዋል የምታደርጉት ከሆነ ግን ይሄ መከተል ይሄ ፋይናል ፓዙ ይሄ ነው። ከዚህ ፓዝ ውጪ አሁን ይሄ ጨርሷል ማለት ከዚህ ፓዝ ውጪ አያውቀውም። ከዚህ ፓዝ ውጪ እሺ ብሎ አይሰራም። ይሄ ነው ፋይናል ፓዙ።
እዚህ ውስጥ ራን ይሄ ማኑዋሊ ማለት ይቻላል። አውቶማቲክ ማድረግ ከፈለጋችሁ ደግሞ አውቶማቲክ ማድረግ ከፈለጋችሁ እሷንም ታስክ እንደዚህ ስኬጁል የምትሰራ ታስክ ትጋውን የምትል አፕሊኬሽን አለ። ለሌላ ነገር ስኬጁል ካላችሁ እሷን ከተጠቀማችሁ አውቶማቲክ ነው ከምናደርገው ከዚህ ላፕላል ለምሳሌ እዚህ ውስጥ የሌላ ፕሮግራም ከተጠቀማችሁ ታስክ ትጋውን እቺ ኦልሬዲ ታስኮቹ ስኬጁል ለማድረግ የምትጠቀመው አፕሊኬሽን ዊንዶውስ ላይ በዛ ይሄው ግሩፕ ላይ ያለው